በጣም የማውቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት ሴክስን፣ አንዳንዱ ደግሞ ብን ያደርግበታል። በኋላ ለካ ሲተኙ እየቧጠጠ ተቸግሯል። ያው ፍላጎቱም ቢኖር የለም። ያ ከምሬ ነው። ይሄ እንትን ብትለው ብቆርጦ ደስ ነው የሚለኝ። ለምን መሰለህ? ይሄ መግባት ያለበት ነው። ይቺ ሴት 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆኑ ውጭ ምን ይመጣል? እኔ አያስቀኝም። ከዛ ሽምግልና ተቀመጡ። እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለት ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስም በይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ? እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ መቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል። ሁሉ ብለህ እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ? ሳቅ። ትንፋሽ ይፈልጋል። ሁሉ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት። 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። እሺ ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣልክ። ተስፊሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዝኛ ስትሮንግ ነው የምትሉት ነኝ። ተስፊሽ ከሚለው ውጪ ተስፊሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፊሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት እንዳለው እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ እስኪ በጣም መስለኛል። የኔ የዓመቱን ነው እየሳኩ ያሉት። አሁን 2018 ሊያልቅ ነው። አዎ ስለዚህ የዓመቱን ነው። አዎ በዚህ ዙሪያ ከሰውም ጋር ተጣልቻለሁ ስለ ተከራክሬያለሁ። እንትን ይሄ በሴክስ መግባባቱ በሴክስ በመናኑ ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍና ያለ ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? እንዳው አቅምስ ደግሞ እኔ ለሌሎቹ አላቅም። እንደገና ደግሞ ይሄ የሰው ባል ማማለል የረሳሁት ድግስ ትጠራለህ ፓርቲ ምናምን ይባላል። ወይ ጉድ! ከሌላ ፕላኔት እንደመጡ ሆኖ ይመጣሉ። መቼም ይሄ ራቁት እኔ እዚህ ሀገር ብርድ የለም ወይ? 60 መርፌ እኮ ነው ብርድ ከያዘ